አነሰም በዛም ዕውቀት ላይ የተመሰረተ ትውልድ መቀረጽ አለበት። የፕሮግራሙ ዋና ዓላማ ምን ያክል ኢትዮጵያን እናውቃታለን የሚለው መልስ ይሰጣል። ሙሉ ዓለም ለመንግስቱ ሁሴን ለማኔ አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በድንግለት ብዙዎቻችን ኢትዮጵያ እንላለን። እዚህ ላይ መግባባትም እኮ የለም። የትኛው ኢትዮጵያ ነች? የሀገርን እሴት፣ የሀገርን ታሪክ፣ የሀገርን ባህል፣ የሀገርን ኪነጥበባዊ ትውፊት ካለመረዳት የሚመጡ ችግሮች ናቸው። ሄዶ ጦርነት ውስጥ እየከተተን ያለው፣ ሄዶ የማህበራዊ ቀውስ እያጋጠመን ያለው ያ የአባቶቻችን ሀገር ያ ታሪክ ተዘንግቶ ዛሬ እንደ አዲስ ጭቃ ውስጥ ገብተን የምንዳክረው አንዱ ችግር ሀገራችንን በአግባቡ ካለመረዳት ይመጣ ነው። ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ህግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ ቀረበ፣ አንድ ጊዜ መለስ፣ ከዛ በኋላ ደረቀ። ለዚህ ፕሮግራም ለዚህ ጥያቄ የገንዘብ ሽልማትም ተዘጋጅቷል። የገንዘብ ሽልማቱ ለእያንዳንዷ ጥያቄ ከብር 50 ለአንድ ጥያቄ ከብር 50 እስከ ብር 10 ሺህ ብር ተዘጋጅቷል። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጣዋቸው። ይሄ ሁለት ሰው መሆን አይገባም። አንድ ሰው ዛሬ እንደምናየው አንድነት ብለን አለቀስን ለፋን፣ አንድነቱ እየተፍረከረከ እያየነው ነው። በቀጥታ ፕሮግራም በሚጀምርበት ወቅት አድማጭ ተመልካቾቻችን እየደወላችሁ መሳተፍ ይቻላል። እዚህ ውድድር ቅድሚያ የምንሰጣቸው በቢችላንድ ኢትዮጵያ ሰብስክራይብ እያደረጉ ያሉ፣ ላይክ የሚያደርጉ፣ ሼር ለሚያደርጉ ቅድሚያ እንሰጣለን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ መሰረት አላዋቂዎች ናቸው በየቲክታኩ አልባሌ ነገር ለሀገራችን፣ ለትውልድ፣ ለልጆቻችን የማይጠቅም መልእክት እያስተላለፉ ያሉት። በተለይ ቲክታክ እና ኤፍቢ ላይ ያላችሁ ፐርሰናሊ እኔ ጓደኞች ሰብስክራይብ እያደረጋችሁልኝ ነው። ከልብ አመሰግናለሁ። ሙሉ ዓለም ለመንግስቱ ሁሴን ለማኔ አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በድንግለት ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ የቢችላንድ ኢትዮጵያ ቤተሰቦቻችን። ቢችላንድ ኢትዮጵያ ጀምረናል። በቅርቡ የቀጥታ ስርጭት አድማጭ ተመልካቹ ጋር ይገናኛል። በማህበራዊ ድረገጽ በተለያዩ ፕላትፎርሞች እንደምናስተውለው ከሆነ የነበረንን እሴት የሚያጠፋ አልባሌ ነገሮች፣ መጥፎ ነገሮች፣ ለዛም ደግሞ ብዙ ተመልካች ያላቸው አየሩን እየያዙት ያለውና በተለየ አቀራረብ ቢችላንድ ኢትዮጵያ ቢያንስ ሀገራችንን በምን ልክ እናውቃለን፣ አህጉራችንን፣ ዓለማችንን እንዴት እንረዳለን የሚለውን የጠቅላላ ዕውቀት ጥያቄዎችን ያካተተ በ9 ካቴጎሪ ጥያቄዎች ተሰንደው ቀርበዋል። ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ህግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ ቀረበ፣ አንድ ጊዜ መለስ፣ ከዛ በኋላ ደረቀ። እነዚህ ጥያቄዎች በቀጥታ ፕሮግራም በሚጀምርበት ወቅት አድማጭ ተመልካቾቻችን እየደወላችሁ መሳተፍ ይቻላል። ለዚህ ፕሮግራም ለዚህ ጥያቄ የገንዘብ ሽልማትም ተዘጋጅቷል። የገንዘብ ሽልማቱ ለእያንዳንዷ ጥያቄ ከብር 50 ለአንድ ጥያቄ ከብር 50 እስከ ብር 10 ሺህ ብር ተዘጋጅቷል። ስለዚህ በ9 ካቴጎሪ የተዘጋጀ ጥያቄ አለ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ
እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት ለዚህ ውድድር ቅድሚያ የምንሰጣቸው በቢችላንድ ኢትዮጵያ ሰብስክራይብ እያደረጉ ያሉ፣ ላይክ የሚያደርጉ፣ ሼር ለሚያደርጉ ቅድሚያ እንሰጣለን። አብራችሁ እንደምትሆኑ ተስፋ እናደርጋለን። ይህን ጥያቄ በቀጥታ የስልክ መስመር ላይ እየደወሉ መወዳደር፣ መሳተፍ እንዲሁም መሸለም የእናንተ ስራ ይሆናል ማለት ነው። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጣዋቸው። ይሄ ሁለት ሰው መሆን አይገባም። አንድ ሰው ዛሬ እንደምናየው አንድነት ብለን አለቀስን ለፋን፣ አንድነቱ እየተፍረከረከ እያየነው ነው። አሁን በተለያየ ማህበራዊ ድረገጽ እንደምናስተውለው የሚተቸው እየበዛ መጥተዋል። ለመተቸትም ሰው ፕሮግራም ይሰራል። በሚያሳዝነው ሁኔታ ማለት ከባህላችን ያፈነገጡ ስራዎች ይሰራሉ። ቫይራል ይወጣል፣ ይታወቃል። ያ ሰው አንዳንዴ ሰው ትንሽ ጊቫፕ እያደረገ ይመስለኛል። ቀጥታ ስርጭት ላይ በመደወል ተሳታፊ፣ ተወዳዳሪ እንዲሁም ዳጎስ ያለ ገንዘብ ተሸላሚ እንድትሆኑ ከወዲሁ መልእክት ማስተላለፍ እወዳለሁ። አብራችሁን ስለሆናችሁ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በቢችላንድ ኢትዮጵያ ስም አመሰግናለሁ። አብራችሁን ቆዩ። መልካም ጊዜ። በተለይ ቲክታክ እና ኤፍቢ ላይ ያላችሁ ፐርሰናሊ እኔ ጓደኞች ሰብስክራይብ እያደረጋችሁልኝ ነው። ከልብ አመሰግናለሁ። ዓላማችን የዩቲዩብ ጡረተኛ ለመሆን አይደለም። እግዚአብሔር ይመስገን አነሰም በዛም የራሳችን ገቢ ያለን ሰዎች ነን። እሱ አይደለም የሚፈለገው። እኔ እንደ ሀብታሙ የተወሰነ ትውልዱ ላይ መስራት አለብኝ። የሚሸልሙ አካላት ተዘጋጅተዋል። ስለዚህ ገንዘብም ሽልማት ተዘጋጅቷል። እንድትሳተፉ በአክብሮት እጠይቃለሁ። በአጠቃላይ በ9 ካቴጎሪ በአንድ ጥያቄ ከብር 50 እስከ ብር 10 ሺህ ብር ያሸልማል። መጨረሻ የአሸናፊዎች አሸናፊ የሚሆነው በነፃ የአየር ትኬትና የ3 ቀን የሆቴል፣ የትራንስፖርት፣ የቁርስ፣ የምሳ፣ የራት ወጪ ተሸፍኖለት በሀገራችን ከሚገኙ ታሪካዊ ቦታዎች እንዲጎበኝ ይደረጋል። እውቀትና በአመክንዮ ላይ የተመሰረተ ትውልድን ገንባ፣ ዘረኝነትን እንጸየፍ። በቅርብ ቀን ይጠብቁን። በቢችላንድ ኢትዮጵያ በቀጥታ ስርጭት የጥያቄና መልስ ውድድር በቢችላንድ ኢትዮጵያ